ውሃ ወደ ምድር ቤት እንዳይገባ መከላከል። ውሃ ወደ ምድር ቤት የሚመጣው በተለያዩ ምንጮች አማካኝነት ነው። ከእነዚህ መካከል አንዳንዶቹ ከመሬት በታች በሚመጣ የውሃ እርጥበት መጨመር ነው። በመሆኑም ምድር ቤት ከሚመጣው ውሃ መጠበቅ ይኖርበታል። የመስሪያ ቦታ ጥራትና አዘገጃጀት። አርማታው ከአቧራ ልቅ ከሆኑ አካባቢውን ከሚያቆሽሹና የመያያዝ አቅሙን ከሚቀንሱ ቁሶች የጸዳ መሆን ይኖርበታል። ተቀርፎ የቀረ ደካማና የተጎዳ የአርማታ ክፍል በተገቢው መንገድ ሊወገድ ይገባዋል። እንደ ዘይት፣ ቅባት እና ደካማ ሽፋን ያሉ በካዮች በሙሉ መወገድ አለባቸው። እንደ ባዶና ቀዳዳ ያሉ የላይኛው ጉድለቶች ሙሉ በሙሉ መጋለጥና መጠገን አለባቸው። መቀላቀል። በመጀመሪያ የ1 ሊትር ሲካሴም ፍሌክስ መጠን ከ1 ሊትር ውሃና 3.4 ኪሎ ግራም የፖርትላንድ ሲሚንቶ ጋር መቀላቀል። ምንም አይነት ጉብጠት እንዳይፈጠር ሲደባለቅ ትክክለኛውን የሲሚንቶ መጠን ቀስ በቀስ በመጨመር ውህዱን ዝግጁ ማድረግ። አጠቃቀም። ወለልና ግድግዳውን በሚገባ በውሃ ማራስ። ውሃው ገና እርጥበት አዘል እንዳለ ውሃ የማያስገባ የሲካሴም ፍሌክስ የተዘጋጀ ውህድ የመጀመሪያውን ዙር መቀባት። የሴምፍሌክስ ጨርቆች አስቀድመው ይቆረጡና ውህዱ ውስጥ በሚገባ መነከር ይኖርባቸዋል። የተነከረውን የሴምፍሌክስ ጨርቅ በማውጣት በተቀባው ላይ በደንብ ማነጠፍ እንዲሁም የአየር ብናኞችን ለማስወገድ ጥረት ማድረግ። ቀጣይ የሴምፍሌክስ ጨርቅ ስናደርግ ቢያንስ 50 ሚሜ መደራረብ አለበት። የሲካሴም ፍሌክስ የተዘጋጀ ውህድ እንደገና መቀባት። በመቀጠል ከ3 እስከ 6 ሰዓት ያክል ጠብቆ ሁለተኛውን ዙር ቅብ ግድግዳና ወለሉ ላይ መድገም። ግድግዳና ወለሉ በሚገባ ከደረቀ በኋላ በልስን ወይም በሴራሚክ ማለስ።